ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራም ተከታታዮች ይህ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ብለት በ21/07/2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር ፀሐይቱ ክፍለ ጦር ላይ ያልተገባ በብናት ከተማ ተፈጸሙ የተባለ ኢሰባዊ ድርጊትና ከፊል የከተማው አስተዳደር የመቃጠል ሁኔታዎች በሶሻል ሚዲያዎች ያልተገባ ትርጉምና የተሳሳተ መረጃ ይዘው ሲዘዋወሩ አይተን ሰምተናል። በመሆኑም ወደ ብናት ከተማ ነዋሪዎች ደውለንና የፀሐይቱ ክፍለ ጦር አመራሮችን እንዲሁም የአስቻለው ደሴ ኮር አመራሮችንም በስልክ አነጋግረን ያገኘነውን ማስረጃዎችን ለናንተ እናቀርባለን። ከዛ በፊት ግን በሶሻል ሚዲያ ላይ የሚተላለፉ የነበሩ እውነት የሚመስሉ ነገሮችን ሁሉ ጠይቀን ፍርጥርጥ አድርገን ጠይቀን መረጃውን ይዤ መጥቻለሁ። እንግዲህ በብናት ከተማ እንደሚታወቀው በሶሻል ሚዲያ ሲዘዋወርም በከተማው ላይ የተደረገው የግፍ የጭካኔ ግድያ አንዲት የሚኒሻ ልጅ የሆነች የ12 ዓመት ልጅ ተገላ ተቆራርጣ በማዳበሪያ ውስጥ ተጠቅላ ተገኝታለች። በዚህም በእጅጉን እናዝናለን፣ ልባችን ተሰብሯለኝ። እንዲሁም ከፊል የከተማው አስተዳደር ጽሕፈት ቤቶች ተቃጥለዋል። በዚህም እጅጉን ሀዘን ይሰማናል። ነገር ግን ይሄ ጉዳይ የተፈጸመ በ21/07/2018 ዓመተ ምህረት ከቀኑ 12 ሰዓት ተኩል ላይ ነው። ከዛ በፊት የፋኖ ኃይሎች ከከተማ ውጭ ሲዋጉ ቆይተው ከተማውን ለቀው በሰላም ወጥተዋል። የተፈጸመ ነገር የለም። ግን በዚህ ግርግር የግል ቂም ያላቸውም ይሁን የስርዓቱ ፋኖን ከህዝብ የመነጠል እንቅስቃሴ የሚያደርጉ ኃይሎች የወሰዱት ይሁን አሁን ላይ መረጋገጫው በእጄ ላይ በሌለ ሁኔታ የከተማው ነዋሪዎችና የጣይቱ የአስቻለው ደሴ ኮር ህዝብ ግንኙነት የሰጡኝ ቃል አለ። ወደ ቃለ መልልሱ ወስዳችኋለሁ። ነገር ግን በተፈጸመው ብናት ከተማ ላይ በ21/07/2018 በተፈጸመው ኢሰባዊ ድርጊት ጉዳዩን እናወግዛለን። እስከ መጨረሻ ጊዜ ድረስም ተከታትለን እርምጃ እንደሚወሰድ ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ከፍተኛ አመራሮችም ያገኘሁት መረጃ ያመለክታል። አሁን ከህዝቡ የሰማነውን ማስረጃና የአስቻለው ደሴ ኮር ህዝብ ግንኙነት የተሰጠንን ወደ እናንተ አቀርባለሁ። የተፈጸመ ነገር አለ እንዴ? ብናት ፋኖ ሲገባ ምን ሆነ? የሆነ የ12 ዓመት ልጅ ተደፍራ ፋኖን የገደላት ምናምን እየተባለ ይወራል። ምንድነው? ተደፍራም አይደል ዝም ብለው ነው ገድለው በማዳበሪያ ቋጥሮ የተገኙ የሚኒሻ ልጅ ናት። እና ገዳዩ ማን ይባላል? ገዳዩ ምን ይታወቃል? ዝም ብለው በፋሚሊያ ማኝ ነው እንጂ እሷ በሞተች ሰዓት ፋኖ ጦርነት ነው የነበረ ቦረነት ከመከላከያ ጋር። እና ፋኖ አልገባም፣ ከተማው አልገባም ነበር። ፋኖ እኮ ወር ከ20 ቀን ብናት ነበር። አይ ትናንትና እንጂ ትናንት ነው። አሁን የሚኒሻ ልጅ ኧረ ግንኙነት የለውም፣ ፓስፖርት ግንኙነት የለውም። እንኳን አይደለም ሶልጣኒት የሙአር ቤት አንድ ዲሲፕሊን ነው። አሁን በቃ በጣም ዲሲፕሊን ነው። ግን የግል ጠበኛ ካለው እነሱ ነው የሚባሉ ብሎ እነሱ እኮ ሲዋጉ ዋሉ፣ ስራቸውን ሰሩ። ወር ከ20 ቀን ቆይቶ በወር ከ20 ቀናቸው መከላከያ ሲመጣ ሰሙ እዛ አብናት የነበሩት የሌላም ተጨማምሮ በጣም ቁጥር ተፈረሱ። እዛ ጎረቤት ሲንበሩ እዛ ወዲዛ አውቀዋለሁ። እሺ ዛሬ ጦርነቱን አደረጉ ዋሉ። 12 ሰዓት አካባቢ ከሚንጠራርተው በየቦታቸው ወጡ እንጂ ፋኖ እቺ ልጅ አልገደላትም። ስም ሊያጠፉ ወግ ነው። እና ደግሞ የመንግስት መስሪያ ቤት አቃጥለውት ኮምፒውተሩ ምናምን ሰባብረውት የሚባል ይሄን አርጓል ፋኖ። ውሸት ነው። እንትን አርገዋል። ምን ይሄ ዝም ብሎ አንዳንድ የማይረባል ታራ ነው ሲወጡ ምንም ሽፋን ምናምን እያሰጡ መጨረሻ ነው ወጣ። ሌላውን ካስወጣ በኋላ ማን ነው ተሾመ? እና እሱ እያለ ከተማ ውስጥ የተደረገ ምንም ነገር የለም ማለት ነው። ኧረ ጭራሽ ዲሲፕሊን ነው። ያቃጠለው ወጣቱ ነው ወላ ፋኖ ነው? ፋኖ ሆኖ የኩታራው የለም ዝም ብሎ የግንዛቤ ችግር ያለበት ነው የምልህ። ገብቶኛል።
አዎ እሱ ነው እያደረገ እነዚህ ደናደኖቹ አላረው። ሰላም ጤና ይስጥልኝ። አርበኛ ባንቴ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አስቻለው ደሴ 204ኛ ኮር ህዝብ ግንኙነት ባንቴ እንግዲህ በ21 ከአዲስ ዘመን ተነስቶ የሚመጣውን ጠላት ገጥማችሁ ከፍተኛ ኪሳራ እንዳደረሳችሁበትና ብዙ የጠላት ወታደሮችም አመራሮችም እንደተገደሉ ይታወቃል። ግን የጠላት ኃይል በተለያየ በሰማይም በምድርም ባደረጋቸው ወረራዎች ወደ እብናት ከተማ ገብቷለኝ። እብናት ከተማ ውስጥ ላይ በዚህ ግርግር ላይ የተፈጸሙ ሰብአዊ የመብት ጥሰቶችና የሰው ግድያም አሉ። እንደገና የከተማው አስተዳደርም በከፊል ተቃጥሏል የሚባል መረጃ ደርሶኝ ነበርና በዚህ ጉዳይ ምን ትለኛለህ? መልካም ቴዲ፣ እንግዲህ ያው ጠላት በተለያየ መንገድ በሰማይም በምድርም አራን ለማጥፋት ያለ ምን ተጠቅሞ ወደ ወረዳችን ለመግባት ሙከራ አድርጎ ያው ከህዝባችን ደህንነት አንጻር በዘፈቀደ እየተኮሰ ህዝባችን ከተማችን ለውድመት እየዳረገ ስለነበር ይሄን ታሳቢ በማድረግ መጨረሻ ላይ ቀን ሙሉ ከዋልን በኋላ ለህዝቡ ደህንነት በማሰብ ከህዝባችንም ተደጋጋሚ ጥያቄዎች ሲነሱ ስለነበር ከተማችን ታክቲካል በሆነ መንገድ በተወሰነ ርቀት እንድንለቁናል። ቢሆንም ስርዓቱ ወረዳውን በአግባቡ ይዘን መሰንበታችን ደስታ ያልሰጠው ስርዓቱ መጨረሻ በተላላኪዎቹ በኩል አርበኛ ተሾመ አበባው ተቋማትን እየጎበኘ በደህንነት ሁኔታ አስረክቦ ከወጣ በኋላ በተላላኪዎቹ በኩል የወረዳ አስተዳደር ጽሕፈት ቤቱን እንዲቃጠል አስደርጓል። ምናልባት ይህ አዲስ ነገር አይደለም። እኛ ከዚህም በላይ ሊያደርግ እንደሚችል እናውቃለን። ከዚህ በተጨማሪ ግን ከባድ የሆነ ሰብአዊ የሆነ ድርጊት ተፈጥሯል። ምንድነው የተፈጠረው ድርጊት? በአንዲት ህፃን ላይ ዘግናኝ የሆነ በጣም ሰብአዊ የሆነ ድርጊት ተፈጥሯል። ስለተፈጠረው ድርጊት በጣም አዝነናል። እንዲህ አይነት ኢሰብአዊና ኢሰብአዊ የሆነ ድርጊት ከሰው የማይጠበቅ ይፈጸማል ብለን አንድም ቀን አስበን አናውቅም። በእንደዚህ አይነት የአውሬነት ተግባር ውስጥ ምን አይነት የፖለቲካ ትርፍ ሊገኝ እንደሆነ አናውቅም። መልካም ይኸውልህ፣ አሁን እኔ አስረግጬ የምነግርህ ትልቁ ነገር ምን አለ፣ የእብናት ከተማ ነዋሪዎችን አግኝቻለሁ፣ አነጋግሬያለሁ። የ12 ዓመት ልጅ ተገላ ተቆራርጣ በማዳበሪያ ተጠቅላ እንደተገኘችና ከፊል ያስተዳደሩ መስሪያ ቤቶች እንደተቃጠሉ ነውና ካንተ ኢንተርቪው በኋላም የህዝቡ አስተያየት ይተላለፋል። ይሄን የፈጸሙ ሰዎች የግል ቂም የግል ጥላቻ ያለባቸው ግን ፋኖ ይሄን ጉዳይ አካባቢውን ለቆ ከወጣ በኋላ 12 ሰዓት ተኩል አካባቢ ላይ ነው ይሄ የተፈጸመና አርበኛ ተሾመ አበባውን ለማግኘት ሞክሬ ከኔትወርክ ውጭ በመሆኑ እንዲያው በዚህ ጉዳይ አርበኛ ተሾመን አናግረኸው ወይስ እሱ አውቆ በዚህ ጉዳይ ላይ እንዲያው ምን አለ? በእነዚህ አጥፊዎች ላይስ ምን የሚወሰድ እርምጃ አለ? በእውነት በጣም አዝኛለሁ። ህዝቡም በጣም አዝኗል። ይሄን በግርግር ይሄን ስራ የሰሩ ማንኛውም ይሁን አካል ከጠላትም ይሁን ከወገንም ይሁን ይሄን ቃጠሎና በህፃን ልጅ የተፈጸመን ነገር እንዴት ነው ያወገዘው አርበኛ ተሾመ አበባው? መልካም እንግዲህ እንደዚህ አይነቱን የአውሬነት መግለጽ ትንሽ ይከብዳል። መሪያችን አርበኛ ተሾመ አበባውም እንደዚህ አይነት አማራ ምድር ውስጥ እንደዚህ አይነት ድርጊት ይፈጸማል አይፈጸም በጣም ከባድ ሁኔታ ከባድ ስሜት ውስጥ ነው ያለ። ምንም ይሁን ግን ያው ላይ ይፈጸመው ያፈጸመው ብለን ማንንም አንተም የአይነት አረብ የፈጸሙ አካላት እንደማያመልጡንም ይታወቃል። ሁኔታውንም በቅርበት እየተከታተልን ነው። በድርጊቱ በጣም አዝነናል። በድርጊቱ ፈጻሚዎች የማያመልጡ መሆናቸውን እያረጋገጥ እንደዚህ አይነት ድርጊት የፈጸሙት ላይ በቅርቡ አስፈላጊው ማንኛውንም ተመጣጣኝ የሆነ እርምጃ እንደምንወስድና ጉዳዩን በጣም በአትኩሮት በአዘኔታ እየተከታተልን መሆኑን ያው ህዝቡም ያውቃል። እኛም ያረጋገጥነው ይሄ ነው። እንደማያመልጡንም እርግጠኛ ነን። ጉዳዩን በጣም በቅርበት እየተከታተልን ነው።